በዚህ ሰዓት እንደተሰማው መረጃ ከሆነ ትልቋ የክርስቲያን ሀገር ቻይና ልትሆን እንደሆነ ተሰምቷል። መጨረሻም በሀገረ ቻይና የኦርቶዶክስ እምነት እንደ ሰደድ እሳት እየተስፋፋ መሆኑ የተገለጸ ሲሆን ይህን ነገር በትጋት በመስራት ህዝብን እንደ ሐዋርያት እያጠመደ የሚገኘው ኢትዮጵያዊ ካህን የብዙሃኑን ትኩረት ስቧል። ዝርዝሩን በጋራ እንቃኘዋለን። ሀገራዊ ምክክሩ ላይ ሀሳባችን ድንቀይር ጫና እየተደረገብን ነው ሲሉ ተመካካሪዎች ተናገሩ። እዚህም የመጡ የክልል ርዕሳነ መስተዳድር ሆነ ከንቲባዎች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ በመጨረሻም በምክክር ኮሚሽኑ ላይ የክልል ባለስልጣናትና አንዳንድ ሚኒስትሮች ዱላ ቀረሽ ማስፈራሪያና ጫና በማሳደር ላይ እንደሚገኙ ፕሮፌሰሩ ገልጿል። ለመሆኑ የትኛው ርዕሰ ጉዳይ ላይ ነው የተካረረ ደረጃ ላይ የደረሱት? አብረን እንመለከተዋለን። የተማረ ሰው ብዙ የተተወለት የደረስኩበት ይገባኝ። የምድር ከፍታ ለጊዜው ነው፣ ጩኸትም ለጊዜው ነው፣ ብናገኝም ለጊዜው ነው። ጎንደሯ ተወላጅ ቀዳማዊ ዝናሽ ታያቸው በአንድ ወቅት መጥቶ ስለወደቀው አስክሬኑ ለቤተሰብ ስለተከለከለውና ውሳኔ አንዳርግ የተናገሩት ነገር የበርካቶችን ትኩረት ስቧል። ቀዳማዊቷ ምን አሉ? አብረን እንቃኘዋለን። ከቃልዬ ጋር አንድ ፎቶ ወጥቶ ነበር። ምንድን ነው የእርግዝና? በመጨረሻም ያልተጠበቀው የአርቲስት ቃል ኪዳን እርግዝናና የእንግዳ ሰው ዝምታ መስበር ተከትሎ የደረሰኝን መረጃ በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘር ወቅታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። ምክክር መድረኩ ላይ ከሚነሱ አጀንዳዎች ሁሉ የአዲስ አበባ ጉዳይ እጅግ በጣም ሞቃትና አከራካሪ ሆኖ መቀጠሉ ብዙዎችን እያነጋገረ ይገኛል። ጉዳይ በቀላሉ መግባባት ላይ የማይደርስበትና የተካረረበት ዋነኛ ምክንያቶችም የሚከተሉት ናቸው። የባለቤትነትና የትረካ ግጭት። በአንድ በኩል አዲስ አበባ የማንም ክልል ሳትሆን የሁሉም ብሔር ብሔረሰቦችና የኢትዮጵያን የጋራ መኖሪያ ፌዴራል ከተማ ሆና ትቀጥል የሚል እጅግ በጣም ጠንካራና አብላጫ ድምጽ ያለው አቋም አለ። በሌላ በኩል ደግሞ የኦሮሚያ ክልል የልዩ ተጠቃሚነት መብትና ታሪክ የባለቤትነት ጥያቄዎች ስለሚነሱ እነዚህ ሁለት ተጻራሪ ትርክቶች መድረኩ እንዲጋጋል አድርጎታል። በከተማ ውስጥ በቅርብ ጊዜያት እየተያዩ ያሉ የፖለቲካና የአስተዳደር ውሳኔዎች የስነ ህዝብ ስብጥሩን ለመቀየር የከተማዋን ነዋሪው መብት ለመጫን የታለሙ ናቸው የሚል ከፍተኛ ስጋት በተመካካሪዎች ዘንድም እንዳለ ይነገራል። ከተማዋ የሀገሪቱ የፖለቲካ የኢኮኖሚና የዲፕሎማሲ እምብርት በመሆኗ በእርሷ ላይ የሚወሰን ማንኛውም ውሳኔ የሀገሪቱን አጠቃላይ እጣ ፈንታ ስለሚወስን ሁሉም ወገን የራሱን ሀሳብ ለማስከበር ከፍተኛ ትግል ያደርጋል። ኮሚሽኑ አንዳንዶች ሀሳቦች የፈጀውን ጊዜ ይፍጅ መጥራት አለባቸው ያለውም ለዚሁ ምክንያት ነው ሲሉም ይናገራሉ። ፌደራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። በምክክሩ ላይ ከፍተኛ ጥያቄና ስጋት ፈጥሮ የነበረው ሌላ ጉዳይ የክልል ርዕሰ መስተዳደሮች፣ የከተማ ከንቲቦችና የፌዴራል ሚኒስትሮች በመድረኩ መገኘት በተመካካሪዎች ላይ ጫና እየፈጠረ ነው የሚልም ነው። ይህንን አስመልክቶ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በሰጡት መግለጫ የተነሳውን ስጋትም እንዲህ ሲሉ ተናግረዋል። ባለስልጣናቱ የመጡ ስልጣን ወይም ጉልበት ሊያሳዩን ሲሆን ልክ እንደ አርብቶ አደሩና እንደ ማንኛውም ዜጋ በስነ ስርዓት ቁጭ ብለው በእኩልነት ለመመካከር መሆኑንም አስምረውበታል። 160 ገደማ የሚሆኑት አመካካሪዎችም ሆኑ ቃለ ጉባኤዎች ያጆች የራሳቸውን ሀሳብ የመጫን ወይም የተሳታፊውን አቋም የማስገደድ ስልጣን የላቸውም ሲሉም ይናገራሉ። ፕሮፌሰር መስፍን አርአያ እንዳሉት ተመካካሪዎች የራሳቸውን እውቀትና አቋም ያላቸው መሆናቸው በቀላሉ የሌላው አካል የባለስልጣናትም ጭምር ሀሳብ ሊጫንባቸው አይችልም ሲሉ ተናግረዋል። በሂደቱ ውስጥ ኮሚሽኑ ያሳሰበው ትልቁ ጉዳይ የስነ ምግባር መጣስ ነው። በውይይቱ ወቅት አንዳንዶች የሌላውን ማንነት የመጨፍለቅና የአፎለምታ የታየባቸው አጋጣሚዎች መኖራቸውንም ዋና ኮሚሽነሩ አጋልጠዋል። ያድራጎት በፍጹም ትክክል አይደለም ያሉ ሲሆን ወደፊት የጉባኤውን የስነ ምግባር መመሪያን በሚጥሱ አካላት ላይ ጥብቅ እርምጃ እንደሚወሰድ አስጠንቅቋል። ምክክሩ ከ250 ስልታዊ ቡድን ውይይቶች አልፎ አጀንዳዎቹን በሰፊው ወደሚመክረው የ500 አባላት ትልቅ ጉባኤ ለመሸጋገር በዝግጅት ላይ ነው። ስምምነት የተደረሰባቸው 16 ቃለ ጉባኤዎች እየተፈረሙ ሲሆን ጊዜ የሚፈልጉና ያደሩ አጀንዳዎች ካሉም የፈጀውን ጊዜ ፍች ተብሎ በደንብ እንዲጠሩ እየተደረገ ይገኛል። ውድ ተመልካቾች
የአዲስ አበባም ሆነ ሌሎች አከራካሪ ሀገራዊ አጀንዳዎች ጫና በሌለበት በመከባበርና የሌላውን ማንነት ባለመጨፍለቅ እውነተኛ መፍትሄ እንዲያገኙ የሁላችንም ምኞት ነው። ኮሚሽኑ የገባውን ቃል ጠብቆ ከፖለቲካም ጫና ነጻ የሆነ ውሳኔን ያመጣል ብለን ተስፋ እናደርጋለን። በዚህ ሰዓት እንደተሰማው መረጃ ከሆነ ትልቋ የክርስቲያን ሀገር ቻይና ልትሆን እንደሆነ ተሰምቷል። አብዛኛው ህዝቧ በኮሚኒስት ስርዓትና በኢአማኒነት ወይም ኢቲዝም ለዘመናት በኖረበት ቻይና አሁን ላይ ክርስትና እንደ ሰደድ እሳት እየተስፋፋ መሆኑን ስንቶቻችሁ ታውቃላችሁ? ከዚህም በላይ በዚህ ታሪክ የመንፈሳዊ መነቃቃት ውስጥ የአንድ ኢትዮጵያዊ ካህን አስገራሚ ሚና የብዙዎችን ትኩረት ስበዋል። ይህ እንዴት ሊሆን ቻለ? ቻይናውያንን የወንጌል ትምህርት እንዴት ሳባቸው? ለምንድን ነው? አጠር ያለውን ትንታኔ ይዤላችሁ ቀርብ ያለው። ቻይና በዓለማችን በኢኮኖሚ ከግዙፎቹ ተርታ ብትሰለፍም የህዝቡን የውስጥ ሰላም ግን ሀብት ሊገዛው አልቻለም። ቻይናውያን ትኩረታቸውን ወደ ክርስትና የመለሱበት ዋናው ጭብጥ እዚህ ላይ ይገኛል። የሰው ልጅ በቁሳቁስ ብቻ እንደማይኖር የተረዱት ቻይናውያን በውስጣቸው የተፈጠረውን የመንፈስ ባዶነት ለሙላት እውነተኛውን ቃልና ሰላም ተጠሙ። ወንጌል ይዞት የመጣው በፈጣሪ ፊት የእኩልነት፣ ይቅርታ እንዲሁም በርካታ የመዳን ትምህርቶች ለብዙዎች የህሊና እረፍትን ሰጣቸው። ማህበራዊ መደብን የሰበረው ይህ ፍቅር እንደ ማግኔት ስቧቸው ወደ ክርስቶስ እቅፍ እንዲመጡ አድርጓቸዋል። በዚህ ግዙፍ የለውጥ ማዕበል ውስጥ ትልቁንና አስገራሚውን አስተዋጽኦ እያበረከተ የሚገኘው ደግሞ አንድ ኢትዮጵያዊ ካህን ነው። የአባት እጅግ በጣም ፈታኝ በሆነው በቻይና ምድር የወንጌል ብርሃን በጽናትና በትጋት በማካፈል ድንበር የተሻገረ ሐዋርያዊ ስራ እየሰራም ይገኛል። የህዝቡ መንፈሳዊ ጥማት በቅርበት በመረዳትና ትክክለኛውን የወንጌል ትምህርት በማስተማር ህዝቡ በሐዋርያዊ ተልእኮ እያጠመደም ይገኛል። የዚህ ኢትዮጵያዊ ካህን ትጋት የብዙውን ትኩረት የሳበ ሲሆን የጠፉት ቻይናውያንም ወደ ክርስትና እንዲመለሱ ማድረግ ረገድ ትልቅ አሻራ ያሳረፈ ሆኗል። ቻይናውያንን እያነቃቃ ያለው የክርስትናው እውነተኛ ፍቅር ሲሆን በዚህ ውስጥ የኛው ኢትዮጵያዊ ካህን እያበረከተ ያለው ሚና ደግሞ ትልቅ መንፈሳዊ ትጋትን የሚያሳይ ነው። ዛሬ በበርካታ ማህበራዊ ሚዲያዎች ላይ በስፋት እየተዘዋወረ ስላለው በርካቶችንም ስላነጋገረው ጉዳይ በዝርዝር እንመለከታለን። ጎንደሯ ተወላጅ ቀዳማዊ ዝናሽ ታያቸው በሻለቃና ወሰን አንዳርጌ ህልፈትና አስክሬን መከልከል ዙሪያ ዝምታቸውን ሰብረው ይህንን ማድረግ አልነበረብንም ማለታቸው ህዝቡን በሁለት ጎራ ከፍሎታል። አንደኛው እውነትም ነው ሰናይ በህይወት አለ፣ ሁለትም ህይወቱ አልፎ አስክሬን ለቤተሰብ መከልከል እንዳልነበረባቸው በቁጭትና በጸጸት ማንሳቷ ሊሆን እንደሚችልም መላምቶቻቸውን አስቀምጧል። የሞተን ሰው አስክሬን ለቤተሰብ አለመስጠት በኢትዮጵያን ባህል፣ ሃይማኖትና በሰብአዊነት ጋር ስንመለከተው እጅግ በጣም አስነዋሪ በመሆኑ በብዙዎች ዘንድ ከፍተኛ ቁጣንና ሀዘንን የጣለ የታሪክ ጠባሳ ሆኖ ተመዝግቧል። ከቃልዬ ጋር አንድ ፎቶ ወጥቶ ነበር። ምንድን ነው የእርግዝና? ሰሞኑን በተለያዩ ማህበራዊ ሚዲያዎች ላይ አርቲስት ቃል ኪዳን ጥበቡ ማርገዟን የሚገልጹ ምስሎችና ቪዲዮዎች በስፋት እየተዘዋወሩ ተመልክተናል። ይህንን ተከትሎም አርቲስት እንግዳሱ ሀብቴ ዝምታውን ሰብሮ ያልተጠበቀ ምላሽ ሰጥተዋል። ይህ የሚናፈሰው ወሬ ሙሉ በሙሉ ከእውነት የራቀ የሰዎችን እይታ ለማግኘት ብቻ የተሰራ የተለመደ የማህበራዊ ሚዲያ የትኩረት መሳቢያ ድራማ መሆኑን እንግዳ ሰው በግልጽ አስተባብሏል። ነገር ግን ወሬው እውነት መሆኑ የፈጠራ ድራማ ሁላችንም ልንገነዘብ የሚገባው አንድ ትልቅ እውነት አለ። አርቲስት ቃል ኪዳን ጥበቡ ቆማ እንድትቀር የተፈረደባት ሴት አይደለችም። የትላንት ህይወቷን ወደ ኋላ ትታ ይሆነኛልና ይበጀኛል ካለችው ሰው ጋር አዲስ ህይወት የመጀመር፣ የማፍቀር፣ የመፈቀር፣ የራሷን ቤተሰብ የመስረት ሙሉ ተፈጥሯዊ መብት አላት። አርቲስቶች የህዝብ ታዋቂዎች ስለሆኑ ብቻ ማህበረሰቡ የግል ህይወታቸውን እንደፈለገ የመግባትና የመፍረድ መብት የለውም። እያንዳንዱ ሰው የራሱ የሆነ የግል ነጻነት፣ ህይወትና ክብር አለው። ስለዚህ የማህበራዊ ሚዲያው ከግለሰቦች ጫንቃ ላይ ወርዶ እባካችሁን አርቲስቷን ለቀቅ አድርጓት እንላለን። ውድ ቤተሰቦቻችን ከግለሰቦች የግል ህይወት ይልቅ ስራዎቻቸውና ምርጫዎቻቸው ማክበር ልንማር ይገባል እላለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።